እኔ የምላችሁ ወንድ ልጅ በአንድ ጊዜ 3-4 ነገሮችን ኦብዘርቭ ማድረግ አይችልም። በአንድ ጊዜ መስራት የሚችለው አንድ ነገር ብቻ ነው። አንድ ነገር ላይ ብቻ ነው ፎከስ ማድረግ የሚችለው። መልቲ ፈንክሽናል አይደሉም እንደ ሴቶች ምናምን ሲባል የእውነት መስሏችሁ ነው እንዴ? አይደለም። እነሱ የሚፈልጉት ነገር ከሆነ በአንድ ጊዜ 3-4 ነገር ማድረግ ይችላሉ። እኔ እከራከራለሁ። ከፈለጋችሁ እንጤፍ ምሳሌ ራሱ መስጠት እችላለሁ። ማለት ምሳሌ አለኝ። ልስጥ እሺ። ምሳሌ ቁጥር 1 ለምሳሌ አንድ 10 ሰው ሰብስቦ ሱፉን ገጭ አድርጎ ምናምን እኔ ነኝ ያለ ሚቲንግ እየመራ ማለት ነው። ሁለት ጸዳ ያሉ ቸከሶች ልፍ ቢሉ በቀኝ አይኑ አንዷን በግራ አይኑ አንዷን አይቶ በህሊናው ደግሞ የትኛዋ የተሻለ ቆንጆ ናት እያለ እያመዛዘን አት ሴም ታይም ስብሰባውን ደግሞ ቀጥ አድርጎ ይመራል። ከዚህ በላይ መልቲ ፈንክሽናል መሆን አለ? እሺ አላሰመናችሁ? ምሳሌ 2 ለምሳሌ ወንድ ልጅ ነገር ከጓደኞቹ ጋር የሚገናኝ ከሆነ እና ዛሬ ያሉትን ጨዋታዎች የእግር ኳስ ጨዋታዎች ፕሮፐርሊ ካልተከታተላቸው በቲቪው አንዱን በፒሲው አንዱን በስልኩ ደግሞ አንዱን ጨዋታ ይከፍትና ሶስቱንም ሃይላይት አት ዘ ሴም ታይም ያያል። ከዛ ጓደኞቹን ሳያቸው ስለ ሶስቱም ጨዋታ ብትን አድርጎ ትንተና ይሰጣል። ታዲያ ከዚህ በላይ መልቲ ፈንክሽናል መሆን አለ? ቀስ እያልኩ ደግሞ ጨምርላችኋለሁ ሌላ